ልኬ የወጣሁት ከቤት አንተ ብርድ የሚከላከል ነገር ፈለግ ነው እንደምታጩ ያወቅሹ ዛሬ ብታወጪው እንዳይቆጥሽ ለአስራት ቀን ደግሞ ነገ ታገኛለሽ እርግጠኛ ነኝ ኢቭን እቁብ ገብቼ ምናምን ስልክ የገዛሁት። ሰላም የላጤት ቤተሰብ እንዴት ናችሁ? እንኳን ወደ ላጤዎች ፕሮግራም በሰላም በጤና በደህና መጣችሁ። ዛሬ አንድ የሚገርም ላጤ ቲክቶክ ላይ ብቻችሁን የምትኖሩ ሰዎች በደንብ ታውቁታላችሁ፣ ሲወዛወዝ ታውቁታላችሁ። በደንብ ምግብ ኩክ እያደረገ ቡና እያፈላ፣ ስለሱ ብዙ ማውራት አልፈልግም። ቤቱ ደርሰናል። ከሱ ጋር አሪፍ ቆይታ ይኖረናል። ላጤ ለመሆን ያሰባችሁ ሰዎች፣ ላጤ ሆናችሁ የኖራችሁ ሰዎች ይሄ ቪዲዮ ለእናንተ ነው፣ ያስፈልጋችኋል። ኑ ተከተሉኝ። ሄሎ እንዴት ነሽ? አይ ሙኒ ደህና ነሽ? እንዴት ነሽ? ሰላም። ይኸው ያልኳችሁ ልጅ አክብረህ እንግዳ ስላደረከን እናመሰግናለን። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ኑ አብረን እንግባ። ሙኒ እኛ ቲክቶክ ላይ የምናውቀው ሙኒ ነው እና ዩ ጋይስ ቤቱ እያካበድኩኝ ምናምን አይደለም፣ ሽታው ማርያምን የቤቱ ሽታ እንዴት በጣም ምንድን ነው? ጣን ነው? ኖ ፍሬሽ ነው። ኦ ማይ ጋድ በጣም ነው የቤት ሽታ ሁላ የሚጣፍጠው። ከዛ ደግሞ ስፋቱ አንተ ላጤ አይደለህም። እኔ ባይዘው አንድ ክፍል ቤት ስለሆነ የምኖረው ላይክ እንደዚህ በጣም የሰፋ ቤት ስመጣ አረ እኔ ለእኔንም ማስበኝ ጌታ። አይ ኖ እኔም እንደዛ ነበርኩ። በጣም ጠባብ ቤት ውስጥ ነበርኩ። የመጀመሪያ ቤቴ ታውቂዋለሽ? ላጤነት ቪዲዮ የጀመርኩበት እዛ ነበር። ላጤ አንድ ክፍል ቤት ምናምን አንድ ክፍል እኮ እኔ ኦልሬዲ የምር በጣም አየዋለሁ ቪዲዮች። ብዙ ጊዜ ላጤ የሆነ ሰው ኖርማሊ ማለት ነው አይታችሁታል። ይሄ ልጅ ነው ምስል ያውቁሃል፣ ማርያምን ያውቁሃል። ለቪዲዮ ብዬ አይደለም ማርያም የምር ያውቁሃል ምናምን እና ብዙ ጊዜ ይሄ እንደ ቡና ምናምን በቃ ቤቱ በጣም ቡና ትወዳለህ ነው በጣም ኤቭሪዋን ኖ ሚ በቃ ቡና ሳፈላ ምናምን ነገር ሁሉም ሰው የሚያውቀኝ ነው። እግዚአብሔርን ሴት ያስንቃል እንዴ! እኔ ቤቱንማ አሳየን ቱር እናደርጋለን ቤቱን። ሉካት ጋይስ ወይኔ ቤትህ ማርያምን ቤቱ በጣም ደስ የምትለው ከቲክቶክ በላይ እዚህ ያለው ያምራል በጣም። አይ ነው እንደዚህ ግን ኦፕን ነው ሁሉም ነገር ነው። ቤቱን መጀመሪያ ቱር ላስደረጋችሁ። ከእንግዲህ በኋላ የትኛውን ቤት ስገባ እንደዚህ ነው ቤታቸውን ቱር አስደረጋለሁ። መስታወት ሴት ስለሆንኩኝ መስታወት ትላለህ። ወደፊት ቤት ስቀይር ይሄ ነገር ፈልገዋለሁ በጣም። ይኸው እዚህ ጋር ቤተሰቦቼ ማዘርና ሲስተር አንድ እህት ብቻ ነው አይደል? በቃ ኢማን ትባላለች። ኢማን ታናሽ ታለቅ ታናሽ ግን ተቀራራቢ ነው የምትመስሉት። በዛው ቲክቶክ ላይ ቪዲዮ አስለም ግን ለምን ሰው እንደማያመሳስለን አላውቅም። መልካቸው የሚያሰል ይሆናል ጭራሽ አስመስል ኖ ላይክ ኤጅ አሁን በጣም ተቀራራቢ አንድ አመት ከአንድ ቀን ነው ልጅ አንድ አመት ልልክ እያለ አንድ አመት ምናምን ጋር ይሄ ቲቪ አዲስ ነው። እኔ ከጋው ይሄ አዲስ ነው። 2 ሳምንት 2 ሳምንት ስንት ኢንች ነው? 55 ስንት ወጣበት? ገምቺ እስቲ 55 ኢንች ገምቱ። ይሄ ቲቪ 55 ኢንች 55000 50000 ጭራሽ 60000 ጭራሽ 70000 ጭራሽ 40000 ወፍ 85000 በጣም ትወዷለሁ። 85000 ብር ጋይስ ቲቪ ከፍሪጁ ጋር 140000 ማለት ነው። ፍሪጁ ማይድ አለው ፍሪጅ ላይ መለሳለሁ። ግን ይሄ 80,000 የገዛኸው ከእኔ ቲክቶክ ላይ አይታችሁት ከሆነ ቪዲዮውን አስገባላችኋለሁ። ፍሪጅ ምናምን ሲገዛ ማለት ነው። እና ዩ ጋይስ 80,000 ብር መድኃኒዓለም። ይሄ እዚህ ጋር ሶፋ እቺ የላጤ ሶፋ ጽድት ያለች ምንም የላጤ ሶፋ አይደለም ነው እንጂ አንተ አይደለም ይሄ ልጅ እንደዚህ አረ ማለት ዳር ቤት የሚገባል። አረ ዝም ብዬ ራስህ እንዳይሰማ እንዴ ክብርነቱ የተማረ ላጤ ቤት ነው የመጣው። መቼ ነው? ላስት ይር ምንድን ነው የተመረቀው? ማርኬቲንግ። የት ነው ግራጁዌት ያደረገው? እዚህ አልፋ ዩኒቨርሲቲ። ስንት ዓመት? 1 ዓመት? 4 ከተመረቅ ስንት ዓመት ሆነክ? ይሄ ዛሬ ዓመት 2 ዲግሪ ነው ያለክ ነው? ኖ 4 ዓመት ነው እንጂ የተማርኩት። ኖ ግራጁዌት ካደረክ እየሰራህበት ነው? የሰራበት አይደለም ጭራሽ። ግን ወደፊት አይቀርም። አሁን ላይ ያለው ማርኬቱ ላይ ራሱ ማርኬቲንግ አይደል? ያ ግን የራሴ ነገር ከፍቼ በደንብ እንትን እለዋለሁ። ይሄ ልጅ ምን እየሰራ እንደሚኖር በኋላ እንጠይቀዋለን። አልጋ ሉካት ዩራ አልጋውን ይለት አልጋ ሰራ። መጀመሪያ ፕሮሞሽን የሰራሁት የድሮ ቤቴ በዚች አልጋ ነው ባይዘው ያንን ቤት የለቀቁ ጠቦኝ ማርያምን ዕቃ እየበዛ ሲመጣ ጠበበኝ። አልጋው ሙሉ የያዘው ይሄ እንትን ነው። ክፍሉ ሙሉ የያዘው ይሄ አልጋ ነው። ኦኬ ሽቶና መነጽር አፍቃሪ ዩ ጋይስ ሽቶ
እዩልኝ አንተ ሽቶ ቤት አከፍተህ ነው ያታለ እንዴት አወቅሽ? ወደፊት ስራዬ እንዴት አወቅሽ? በጸርሄው ሽቶ ምናምን አይ ባይ ዘ ዌይ እኔ ሆነ ስታይቺንግ ነግራችሁ ጽድት ያልከነክ በጣም አመሰግናለሁ። እኛ ቪዲዮ ላይ ብቻ እንዳልሆነ እኔ አይቼ መጥቼ መስከረ ያለው እንግዲህ ያው በጣም ጽዳት ላይ ጎበዝ ነኝ። ማርያም የምር ጥንቅቅ ያለ ነገር ይመቸኛል። ብዙ አላወራም እኔ አላወራም። ዩ ጋይስ እንደምታዩት ጌታን ቤቱ ላይክ በጣም ነው የሚያምረው ጽድት እንዴ ቡና ይሄ እግዚአብሔር ብዙ ሰው የሚገረምበት የሚችለው ነገር ይሄ ሃው ይሄንን ብቻ ንገረኝ እንዴት ነው ይሄን ይገዛው? ይሄ ፕሮሞሽን ነው ባይዘ እዚህ ቤት የምታዩን እንዳለ ፕሮሞሽን ነው። እኔ እንትን ግን ያው ፕሮሞሽን ነው ዩ ጋይስ ብዙ ጊዜ ኮንተንት ክሬተር ስለሆነ እቃ ነው ጥቅማችን። ግን በደንብ ሃው እንዴት ወንድ ስለሆንክ ያ አንደኛ እንዳልኩሽ ኮፊ በጣም ወደው ሲቀጥል ቤተሰቦቼ በጣም ከቤተሰብ ጋር ማሳለፈው ጊዜ ደስ ይለኛል እና ቤተሰቦቼ ሲመጡ ምናምን ቡና ያፈላሉ ለቤትም ሰብሰብ ስንል ምናምን ቡና እንወዳለን እና ለዛ ብዬ ምንጭኝ ማለት እኔ ወንድ ላጤ ቤት ይሄ ጀበና ማጅሪ በጣም ነው የምወደው እንትን ረከቦቱና በጣም ነው የምወደው አራት ማማጨሻ ምናምን ድዳው ማለት እግዚአብሔር ዩ ጋይስ ድዳው ላለው እዚህ ቤት ስገባ ነው እነዚህ ነው የገዛሁት እንጂ ድሮ በሰርቪስ አንዳንዴ ሰፊ ቤት መሆን እቃ ያስገዛል መሰለኝ አይዞህ እንትን ነው በጣም ወደው ጠባብ ቤት ይመቸኛል የምር ለምን ወዳለሁ አዶ ነው ዋይ ጠባብ ቤት ወዳለሁ የምር ቀይረኝ የምር እሺ ደስ ይለኛል ጠባብ ቤት ወዳለሁ ለምን እኔ እንጃ አላውቅም የሆነ ጠባብ ቤት ምኑ ደስ ይላል ሰፊ ቤትስ ምኑ ደስ ይላል ይሯሯጥበታል ብርድ ነው ትርፉ እንዴ አንተ ብርድ የሚከላከል ነገር መፈለግ ነው ይኸው ከዚህ ነው የምጀምርላችሁ ጀበና አሁን አንኤክስፔክትድ ነው ማርያም ሴት ጓደኛዬ ጀበና ይላል እንጂ ነበርሽ ትንሿ ጀበና ቤት እዛም ማፈላባትም ማዘር ናት ያንን የገዛችልኝ ስመጣ ቡና በዚህች ነው ማፈላላችሁ እቺ ታጣፍጣለች ጌታ የምር ሰማቻ ከጀበናም ጀበና ይለያል ኧረ ይሄ ጋይስ እግዚአብሔርም አንተ እቃ እንኳን አንድ ምግብ አልሰራም ጓደኞቼ ሲመጡ ወይ ቤተሰቤ ምናምን ሲመጡ አብስለው የሚበሉት እንጂ እኔ ምግብ ጎበዝ አይደለሁም መስራት ላይ ማለት ጎበዝ ነኝ ግን ሰነፍ ነኝ ለምግብ አዎ የምር በጣም ሰነፍ ነኝ ቴንክ ዩ ሶ ማች እኔም እንደዛ ነኝ ምንም ኢነርጂ የለኝም በቃ ኢነርጂ ለምግብ ጠዋት ተነስቼ ሻወሬን ወስጄ ልብሴን ለብሼ ቡና ቁርሴ ቡና ነው መጀመሪያ በቃ በጣም ነው የሚያነቃቃኝ ከዛ ወደ ስራ ሄዳለሁ በዛ በስራው እንትን እላለሁ ወይ ከጓደኞቼ ጋር ተገናኝቼ ምሳ ምናምን እላለሁ የቁርስ ሰው ማለት ነው ጌታን እኔ እያካበድኩ አይደለም ላይክ ጽድት አንድ የተልከሰከሰ አታዩ አንድ እና ማርያምን የምሬ ነው የምልክ በቃ አይ ሚን ይሄ የዛሬ ጽዳት እንዳልሆነ ያስታውቃል ይሄ በጣም ጽድት ያልክ ጽዳት ደስ ይላል ጌታ እስኪ ጋይስ በጣም ጸዴ ቤት ነው ያለ እና ለላጤ ደግሞ ከበቂ በላይ በጣም ከበቂ በላይ ነው በቃ አሁን ብቻህንም ስለሆነ የምትኖረው በቃ ይሄ ምንም ያን ያህል አንድ ባለ ሁለት ነው ማማች ስቱዲዮ ነች እኮ አረ ይሄ ጋይስ እናንተ ፍረዱ ይሄ ቤት ስቱዲዮ ነው እያለ ነው አዎ ስቱዲዮ ተብዬ ነው ራሴ እንትን ያልኩት የተከራዩት ይሄን የምር እንደ ይሄ ስቱዲዮ ፌር አይደለም በጣም ሰፊ ነው አሁን የኮንዶሚኒየሞችን ስቱዲዮ አይታቸው ከሆነ ጌታን በቃ ያ ዕቃ እንትን እንዳለ ምናምን ይሞላል አለቀ አይ ነው ወዲያው ነው እዛው ላይ ይሞላል በቃ እዚህ አገስ የሆነ ከፋፍለውት ነው ያከራዩትና እቺን ኦፕን ኪችን ነበር የፈለኩት እንትን ነበር የድሮ ቤቴ መሬት ላይ ምናምን ነው መስለው እና አንዳንዱ ኮሜንት ላይ ምናምን በቃ ይሄ አረ መሬት ላይ አታብስም የሆነ ነገር ግዛና ቴብል ላይ ምናምን ይላል ከዛ እንዳልኩሽ በቃ ብዙ ዕቃ ገባና ጠበበኝ ቤቱ እዛው ያበሰልሽ እዛው ደግሞ ሽታው ምናምን ነገር የቤቱ እንትን ይላል ኦኬ አዎ እሷ ነው ኦልሬዲ በጣም ስቲል ነው አንድ ክፍል ቤት ነው የምኖረው ምናምንና እኔ መጀመሪያ እንትን ስል ላይክ ቁጭ ብዬ ነበር ማበስለው አረ የሆነ ነገር አድርጌ ምናምን ሲል ተጋጣሚ በቃ ሙሉ ፕሮሞሽን በጣም ሙሉ ቤት ዕቃ ገባ ምናምን እንጂ ያው እንደምታስቡት አይደለም ብቻ ስትኖሩ ከባድ ነው ከምነገርሽ እንደምታስቡት አይደለም ያንተው ለየት ያለ ነገር ምንድነው ምንም ማስቤዛ የለውም እግዚአብሔር ይመስገን ምንም ወይ እንዳልኩሽ አትሰራም ካሁን ከሄድኩበት የላጤ አሁን ካንተ በፊት ወንድ ላጤዎች ነው ሂጅ ይሰራሉ እነሱ ወዝፈን በጣም ምንም መስራትም ማጠብ ምንም ማለት የማይፈልጉም ቤታቸውንም ዕቃ የለም ሙሉ ሳሎናቸው በቃ በረት ምንም ዕቃ የለውም ሳሎኑ ብቻ እነሱ መኝታ ቤት ነው ያለው ኢማጂን ውሃውን አስቸገሩ አለ ያ ኮንዶሚኒየም አለመሆን ጥቅሙ ይሄ ነው ኮንዶሚኒየም አለመሆን ጥቅሙ ይሄ ነው
ኤኒሃው የላጤነት ኤክስፒሪየንስ ስንት ዓመት? 2 ዓመት የሙኒን የ2 ዓመት የላጤ ህይወት ኤክስፒሪየንስ 2 ዓመት ኦልሬዲ ተቀራራቢ ነው ከኔ እና እኔ 2 ዓመት ከምናምን ከ2 ዓመት በላይ እና የሙኒን ከ2 ዓመት በላይ ኦልሬዲ 2 ዓመት ነው ያለ ኤክስፒሪየንሱን አብረን ሼር እናደርጋለን። በደንብ አሪፍ ታይም ይኖረናል። እንዴ በደንብ ከመጀመሪያው ቤቱ ነው ቀስ እያደናነኩለት ዛሬ ቪዲዮ ላይ ተጀመረው። ስለዚህ ተቀምጠን ማውራት እንችላለን። ምንድን ነው የምናደርገው? ይበላ። ስለዚህ ምሳ እየበላን እንጫወታለን። እኔ ምን ላገዝ? ምንም ኦልሬዲ ሬዲ የሆነ ነገር ነው ባይዘው። ምግቡን አቀራርበዋል። እኔ ማግዝክ ነገር የለም አቀራረብ። ምግባችን ይሄን ይመስላል። እኔ ሲጀመር ስላመመኝ አልሰራውም። ቴካዊ ነው ኦርደር አድርጎ ለመብላት የተፈጠርኩት እኔ ሲጀመር ለመብላት የተፈጠርኩ ሰው ነው። ሰው የሴትነቴን ልወጣና ምንም አላግዝህም። የሚቀራርብ ነገር እስቲ ቡና ላይ ወይ ትፈተሻለሽ? ቡና ላይ ልቁላልክ እግዚአብሔር እኔ ቡናዬ በጣም እንደዚህ ብዬ እንደማልዋረድ እንጂ ቡናዬ በጣም ይጣፍጣል። ስለዚህ በቃ ቡና ላይ እቆላለታለሁ ጋይስ። ይሄን አላሳያችሁ በቃ ሁሉ አለ አንተ ሁሉ ቀም ያደርግዳል ነው እንግዳ ምናምን ሲመጣ ይዘውልኝ የመጣ እሷ እኮ ጥቅማ እሷ እኮ እግዚአብሔር አልገባሽም። እሷ ጸዴ ነገሩ እሱ ነው። ሰው እንግዳ ሲመጣ ፋሚሊ ምናምን ሲመጣ ጓደኛ ሲመጣ ምናምን ከዛ ደግሞ ምን አስተምርሻለሁ ይሄ ጓደኞቼን ልጥራ ምናምን ነገር ብለሽ እንትን ስትይ ሰው ባዶ እጁ ይመጣ። በላው አዲስ ቤት ልገባ ነው እኛ ራሱ ስንመጣ እንደዛ እናደርጋለን። እሺ ጋይስ በስመ አብ ብለህ ጀምርልኝ ጋይስ። ያው ምግብ እየበላን አንዳንድ ወሬዎች እናወራለን። መጀመሪያ ላጤ ሆነህ ለመኖር ስታስብ በቃ ከቤት ወጥቼ መኖር አለብኝ ብለህ ስታስብ ያቺ የወሰንክባትን ቅጽበት ታስታውሳታለህ? ከቤት ወጥተህ ለመኖር ያሰብክባት ሞመንት? እኔ እንዳጋጣሚ ነው በርግጥ የወጣሁት። እንዴት ሆነ መሰለሽ? መጀመሪያ አንድ ጓደኛ ነበረኝ ባይዘው ይደባል ነበር ሩሜት ነበረ። ከዛ እንዴት ሆነ እሱ የሆነ ጉዳይ ምናምን ነገር ከፋሚሊ ወጥቶ ከዛ እኔም አይዲያው ነበረኝ ምክንያቱም ቤተሰቦቼ ጣፎ ናቸው። ጣፎ የሚኖሩት እና ይሄ ስራ ምናምን በሚኖርሽ ሰዓት እዛ ድረስ እየተመላለሽ ምናምን ነገር አይመጣውም። እየመሸብኝ ሆነ ከዛ የሚያስመሽ ስራ አለ ምናምን ከዛ ላይ ለዛ ዋይናት ለምን ተከራይቼ አልወጣም ምናምን ብዬ አሰብኩ። ከዛ ማዘርን በስንት መከራ ሽማግሌ ልኬ የወጣሁት ከቤት አይወጣም ተብዬ አትወጣም ተብለህ ከዛ እመኝ ምናምን በቃ ይሄ እንዴት መሰለሽ ሶሻል ሚዲያ ምናምን አያምኑም ነበር ቤተሰቦቼ። እንደዚህ ቲክታክ ምናምን ነገር አይሆንም የማይሆን ነገር ነው ምናምን ነገር ይሉ ነበር እና ችግር የለም ሆኜ ያሳይሻለሁ ብቻ አንቺ እሺ በይ ምናምን ነገር ብዬ ወጣሁ። አብረን ተከራይተን መኖር ጀመርን ከጓደኛዬ ጋር። ከዛ በቃ ስወጣ አንድ ፍራሽ ብቻ ነበረች። ወጣን እያለን ሪዝንክ ለስራ ሩቅ መሆኑ ማለት አንድ እሱ ሁለት ደግሞ በቃ ይሁን እኔም ራሴ በሁለት እግር ምናምን መቆም የሆነ አያሰኘሽም? አንዳንዴ መቼ ነው ሰው መሆኑ መቼ ነው በቃ እንደዚህ ነገር ቆሜ የራሴ ንብረት አፍርቼ ምናምን የምትይበት በቃ ስራው ብቻ አይታይሽም። በርግጥ በጣም እንትን ትያለሽ፣ ታልሚያለሽ፣ ታቅጃለሽ ምናምን ነገር። ከዛ በቃ ፋርዘር ሄድኩ አመንኩበት ነው። እስቲ ወጥቼ ብሆን ምን ሆናለሁ? ወጥቼ ባየው ምን ሆናለሁ? ከዛ ተከራየሁ የሆነ አንድ 5 ወር 6 ወር ምናምን ያልኩት ትቸገሪያለሽ። ገባሻ? ትራንስፖርቱ እንትን ትያለሽ። ከዛ ምግብ በቀን አንዴ ልትበይ ትችያለሽ። የምር በጣም ከዛ ባለፈ ያቺ ነገር ይሄ ከስረሽም ቢሆን ቤተሰብ ጋር ላለመመለስ እንትን ትያለሽ፣ ትታገያለሽ። ቤተሰቦቼ እስከ 5 ወር ምናምን ያህል እነሱ እንትን አሉኝ፣ ደገፉኝ ነገር። ከዛ በኋላ በቲክቶክ ይሄ ላጤ ቪዲዮ መስራት ጀመርኩ። ከዛ በቃ በየረ የምር ብዙ ሰው በቃ የሆነ እንትን አለ ብቻዬን ምናምን ምኖር አልመሰላቸውም ነበርና ለምን ሾክ እንዳደረጋቸው በሰዓቱ ከዛ በቃ ያለኝን ንብረት ምናምን ሳሳይ ይሄ ፕሮሞሽን በቃ ወረደ። አልጋ አለ፣ ሶፋ አለ፣ የቤት እቃ ምናምን። ከዛ ባለፈ ደግሞ ልብስ ምናምን ነገር እንዳልኩሽ እንትን ቤት ነበር ማስተዋወቀው አውትፊት ምናምን ነው የምሰራው አላልኩሽ? ከዛ ኮንትራት ምናምን ተፈራረምኩ ከልብስ ቤቶች ጋር ምናምን ፕሮሞሽን እየሰራሁላቸው። ከዛ በቃ በሱ ራሴን ማስተዳደር ጀመርኩ። ትራንስፖርቴን ራሴን መቻል ጀመርኩ። ቤት ምናምን መብላት ጀመርኩ። በቃ ሶሻል ሚዲያ በዚህ አጋጣሚ ያልጀመራችሁ ሰዎች እግዚአብሔርን ጀምሩ። እንደዚህም ተማምናችሁ ብቻችሁን ትኖሩበታላችሁ። በጣም የከበደህ ነገር ምን ነበረ? እንዳልኩሽ አንደኛ እንትን ነበርኩ፣ ሰከንድ ይር ተማሪ ነበርኩ። ከዛ አጎቴ ያለ ውጪ ይሄ ለኔም ለሲስተርም እንትን ይለናል ብር ይልክልናል ለክላሳችን ማለት። ከዛ ያቺን ተማምኜ ነው የወጣሁት። አንደኛ በቃ እሰራለሁ፣ ችግር የለውም እተካዋለሁ፣ ግን ከዛች ላይ ያነሳው የቤት ኪራይ ከፍዬ እንትን ልበላልኩ። ከዛ ከጓደኛዬ ጋር ተነጋግረን ደላላ አገኘን። ከዛ ደላላው እግዚአብሔር ይስጠው በጣም ጥሩ ሰው ነው። እኔ በህይወቴ ጥሩ ሰው ነው የሚያጋጥመኝ። ከዛ በቃ ስራዬ ብሎ ሳምንቱ ሙሉ ፈለገልን።
አንድ ደላላ እንትን አልተቀበልኩም። ስንት ደላላ ሞከርክ? አንድ ደላላ። ይሄም አንድ አድቫንቴጅ ሊሆን ይችላል በጣም። ከዛ እንትን አለልን ኢቭን እንኳን ያን ያህል የሻይ ምናምን ተቀበለ ደላላው በጣም። ከዛ ፈለገልን ገባን። 10,000 ብር ነበር የተከራየው የመጀመሪያ ቤቴ ትንሽ ናት ብሏል። አስገባላችኋለሁ። ስቱዲዮ ነበር። ከዛ እዛው ሽንት ቤት አለው ውስጡ። በቃ ጸዴ ነበረ በጣም። የራሱ ቁም ሳጥን ምናምን አለው። ከዛ በቃ 10,000 ብር 5,000 ብር ተካፍለን መጀመሪያ ስትኖሩ ያ አንዲት ክፍል ነው የምትኖሩት። ስንት ብር? 10,000 ብር። ያኔ ራሱ አንድ ክፍል ቤት 10,000 ብር። በጀት ስንት ነበር? 10,000 በጀት 10,000 በጀት 10,000 የተከራየው 10,000 ከበጀት አላለፍክም። ከባድ ያ ብዙ ጊዜ በበጀት ልክ ብር ማግኘት ሳይሆን ግን ሩሜቴ ነበረ እንዳልኩሽ። ከዛ አብረን ያው ሼር እያደረግን ስለነበረ የምንከፍለው 5,000 ብር ትራንስፖርት ብቻ የሆነ እያብቃቃው እንትን አልኩ። አብቃቃው በፕላንክ ነው የሄድከው ማለት። እኔ በጣም ከሆነ ፕላን ካደረኩት በላይ ነው ብዙ ጊዜ ቤት ኪራይ የሚሆንብኝ። አይ ሚን 20,000 ካልክ 25 ይሆንባል፣ 5,000 ካልክ 7,000 ብር ምናምን እና ደላላ ራሱ በጣም ብዙ ደላላ መጠየቅ በጣም ከባድ ነው። በጣም ይሄ እንዴት ነው ለደላላ ኮሚሽን ራሱ 10% ነው አይደል? አሁን ላይ 10% ነው። ኢማጂን በዚህ አጋጣሚ የደላላ ኮሚሽን የምትከፍሉት 10% ነው ቤት ሲፈልጉላችሁ ምናምንና እሱ አሁን ከባድ ነው። ኢማጂን የ3 ወር አሁን ምናምን ብትከፍል በጣም አስበው። ብቻ ሴትዮዋም የ1 ወር ነበር የተቀበለችን። ይሄንን ያኛው የመጀመሪያ ነው እንደዛው ባይዘው። ኦኬ ግን የመጀመሪያ ቤት ላይ ስትኖር የ1 ወር የተቀበለች። በቃ ኮሚሽን ምናምን አላለንም። ልጁ ገባን መኖር ጀመርን። እንዳልኩሽ አንድ ፍራሽ ብቻ ነው ይዤ የገባሁት። በቃ መጀመሪያ የገዛሃቸው እቃ ቤዚክ ላጤ በቃ ይሄ እቃ ቤዚክ ነው ግዴታ ያስፈልጋቸዋል የምትላቸው ነገሮች ምንድን ናቸው? ስቶቭ ወሳኝ ያ ስቶቭ በጣም። ከዛ ያው አንድ ድስት፣ አንድ ብረት ድስት፣ ከዛ ማማሲያ፣ ጭልፋ፣ ትሪ በቃ ይሄ ካለ ይኖራል። ከፍራሽ ጋር ፍራሽ ሲትየም ትበቃቸዋለች። በጣም ብዙ ሰው ብቻ ለመኖር ሲያስብ ማለት ነው በቃ አይምሮ ላይ እኔም ጋር በፊት ሳልወጣ በፊት የነበረ አስተሳሰብ አለ። ሶፋ፣ ድልቅቅ ያለ አልጋ፣ ባለ አንድ ክፍል ሻወር፣ ሽንት ቤት የራሱ ምናምን ፍሮም ስክራች ሲሆን ምንም ነገር ጸዴ ነው። ቤዚክ እቃ የምትላቸው እነዛ ናቸው። እነዚህ ናቸው በጣም ወሳኝ የተባለ። ቀስ በቀስ እንቁላል በእግሩ ይሄዳል። ለማንኛውም እሱ ምሳ አልበላም አልያዘው። ከምሳ በልተን ከጨረስን በኋላ ደግሞ በደንብ ቡና እያፈላሁለት ምናምን ቡና አፈላለሁ ብላለች። ኦፍ ኮርስ እኔ በቡና ልታማው ፋሚሊዎች ያውቃሉ። እስከ ምሳችን እኛ እንበላለን፣ እናንተ የትም እንዳትሄዱ መቻችሁ። በላን ጠጣን። በጣም ጠገብሽና ኧረ እመጣለሁ ሁሌ እንደዚህ ከሆነ ላጤ ሁሉም በአንድም በሌላ መንገድ ራሳችን ችለን ነው የምንኖረው። የሆነ ስለ ራሴ ትንሽ ነገር ትክክለኛ ስም የተወለድክ ምናምን ትንሽዬ ስሜ አይመን መሐመድ ይባላል። አይመን መሐመድ የተወለድኩት ሳውዲ አረቢያ ነው። ሳውዲ አረቢያ እዛ ቤተሰቦቼ ጋር ነው። ኧረ ምን ነው እዚህ እንዴት መጣ? ምን ነው እንዴት እዚህ መጣ? አይ እዛ ተወለድን ከሲስተር ጋር። ከዛ እስከ 8 ወር እስከ 9 እድሜ ባለው እዛ አደግን ኖርን። ከዛ ወደዚህ መጣን። ቤተሰብ መታወቅ አለባችሁ ምናምን ተብለን አያቶቼ ምናምን ተዋወቅን። ከዛ በቃ እንትን አለ እዚህ መኖር ጀመረ። ሳውዲ አረቢያ ተወልዶ ነው ጋይስ እዚህ የመጣው። ተሰደን የመጣው። እሺ አሁን ከረንትሊ ግራጁዌት እንዳደረክ ነው የምነግርሃልና ምንድነው ላይክ የምትሰራው አንተ ለመኖር እየሰራህ ያለው ስራ ምንድነው? በምንድነው ራስን የምታስተዳድረው? ማስተዳድረው ፕሮሞሽን እንዳልኩሽ ነው። አሁን ላይ ጀስት ፕሮሞሽን ብቻ ነው እየሰራሁ ያለው። ከዛ በፊትም በእርግጥ እንደዛ ነበረ ፕሮሞሽን ያ። ከዛ የሆነ እንዳልኩሽ አንዳንድ ማስፈጸማቸው ጉዳዮች ምናምን ነገር ነበሩ። በቃ እነሱ ናቸው ስራዎች። ከዛ ባለፈ በማርኬቲንግ ነው የተማርኩት። ወደፊት ሜቢ አሁን የራሴን ነገር እንትን ብዬ ማርኬቲንጉ ላይ በደንብ እሰራለሁ ብዬ አስባለሁ። የራስ ነገር የመክፈት ፕላን አለ? አንተ አሁን ቤት ውስጥ ስትሆን በጣም የምታበዛው ምግብ አልሰራም ብለዋል፣ ግን ስትሰራ ኢንዶሚ ለሁሉም ተስማሚ። በጣም አይተሽ ከሆነ ብዙ ብሎጎች ላይ ኢንዶሚ ስበላ ነው ያሉት። በጣም ነው ኢንዶሚ የምወደው። ኢንዶሚ በቃ በብዙ አይነት እሰራልሻለሁ፣ በብዙ አይነት ተፈርሻ ምናምን ሰው ኢንዶሚን ቤት ውስጥ በጣም አብዛኛው የምሰራው ምግብ ኢንዶሚ ነው። ከዛ ባለፈ በቃ ቤት ብዙ መስራት የምወድ ሰው አይደለሁም። ምግብ መስራት የሚቀባባ ምናምን ቀብቼ በልቼ የሆነ ነገር አድርጌ ቡናዬን ጠጥቼ እወጣለሁ። ከቤት ስራ በጣም መስራት የምትወደው ስራ? ቤት ማጽዳትና ዕቃ ማጠብ። ቤት ማጽዳት፣ ዕቃ ማጠብ። የማትወደው
ምግብ ማብሰልና ልብስ ማጠብ በአሁን መጣና ልብሶቼ እንዳለ ላውንደሪ ነው ማስገባቸው እንጂ ያላ ልብስ ማጠብ አትወድም። ኦኬ ከዛ ደባል ሆኖ ከመኖር ከዛ ከአንድ ክፍል ቤት ወጥተህ እዚህ መኖር አዶ ነው እንዴት ሆነ? ድንገት ነው የሆነው ይሄ። መጀመሪያ እቅዱ ነበረኝ ቤት የመቀየር ምክንያቱም እንዳልኩሽ ቤት በጣም ጠበበኝ። እቃው ማቴሪያሉ ምናምን ኤቭሪቲንግ ፕሮሞሽን ሲገባ ምናምን ነገር እየጠበበ ሄደና ዋይናት እኔም ሰፋ ያለ ቦታ ገብቼ እንደዚህ ሊየው ምናምን ትንሽ ያለሽበት ስቴጅ ላይ ትንሽ ለማሳደግ እንትን ታያለሽ አንዳንዴ ጥረት ታደርጊያለሽ። ከዛ እኔ ጋር ደግሞ በቃ ዋይናት እንደዚህ ወጥቼ አሪፍ ደግሞ ቤት ተከራይቼ ቀይና ማልቼ እስራኤል ላይ ወጥሬ ፕሮሞሽን እየሰራው ይሄን ያህል እቃ አስገብቼ ምናምን ነገር ብዬ አቀድኩ። ከዛ ወደዚህ ደልቀቅ ወዳለው ቤት መጣ ፈልሰስ እንዴት ነበር ሞመንቱ? ከዛ ቤት ከዛ ከአንድ ትንሽዬ ክፍል መጣ እዚህ ስትገባ በጣም ያለው ፊሊንግ አልገባሽም? አይ ኖ ሜቢ ወደፊት አሁን ታዩ ይሆናል ፊል ለማድረግ ያብቃኝ። የምር ብዙ ነገር ያየሽበት ቤት ለቀሽ ስትሄጂ አትሊስት 1 አመት ነው የኖርኩት። ለኔ ግን 1 አመት ባይዞ እንደ 10 አመት ነው የነበረው እዛ ቤት። ብዙ ነገር ነው ያሳለፍኩት። ያ እና እንትና ከባድ ነው። ሶሪ ይማረ ጉንፋን እንደዚህ እትሽ እያልኩኝ በመሃል ቡና ላፍላለህ ኦኬ ጋይስ ቡና ራሱ ገዝቶ ነው ዘለስ እንዴ ቀላል ሰው እንዳልመስልሽ ቡና ራሱ ተገዝቶ ነው። እኔ ከቤተሰብ ነበር የሚላክልኝ አሪፍ ቡና አለኝ አጋ ግን ከዛ የሆነ ሰዓት አለቀ። የት ሀገር ሰዎች? ቻግኒ አላቃት ቻግኒ የምር እኔ ነገር አላቃትም እኔ ሳውዲ አረቢያ ነው ኦኬልን ኢትዮጵያ ቻግኒ ወደ ባህር ዳር መስመር እንጅባራ ምናምን ባህር ዳር ተከታተል ሄጄ አላውቅም ግን አክስት አለች። ምን ማድረግ ነው የሚያዝናና? ትራቭል ማድረግ እወዳለሁ በርግጥ ትራቭል። ከዛ ባለፈ በቃ ከጓደኞቼ ጋር እንደዚህ ሄንግ አውት ምናምን ማድረግ እንወዳለን እና ከቤተሰቤ ጋር በጣም ጊዜ ማሳለፍ እወዳለሁ። እሺ ብቻህን ስትኖር በጣም የከበደ ነገር ለመጀመሪያ ጊዜ ልክ ቤትህን ብቻህን እየኖር ልክ ቤትህን ዝግት ስታደርገው ይሁንስ ለመጀመሪያ ጊዜ አረሳስም ላይክ ለብቻዬ ለመኖር ቤቴን ቁልፍ ያደረኩባት ሞመንት ቤትህ ብቻህን ቁጭ ስትል በቃ ከባዱ ነገር ምንድነው? በቃ ማትረሳው የቤት ኪራይ መክፈል የሆነ ሰዓት ላይ ከብዶኝ ነበር። የቤት ኪራይ መክፈል በጣም እውነት ማርያምን ባለ ስንት ብሩ? ባለ 10,000 ብሩ ላይ ባለ 10,000 ብሩ መክፈል እንዳልኩሽ ጓደኛዬ ወጣና እኔም አንድ 5 ወር ምናምን ብቻዬን ኖሬበት ነበርና 5 ወሯን እንዴት እንደገፏት እኔ ነኝ የማውቀው። በጣም መክፈል ይሄ አከራይ 10 እየመጣ ብር ዛሬ እኮ ነው እኮ ቀን አላስገባ ምናምን ነገር ትባያለና ያንን ነገር ላለመባል ተሳቅቄ በቃ የሆነ ሰዓት እያሉ ራሱ ቤት ውስጥ ሆኜ የለም ጸጥ ለምን ስራ ቁመህ ነበር? ያ በጣም ብዙ ነገሮች ተበላሽተውብኝ ነበር። ከዛ ባለፈ ደግሞ በጣም ተርቤበትም ነበር። ተርበሃል? በጣም እርቦሃል? ማርያምን የምር በጣም ኢቨን እኔና ጓደኛዬም ሁሉ በጣም እርቦት ነበር ከኔ ጋር ረሃብ በጣም ሳይቸግርህ ከእናትህ ቤት እሱ ቀኑን ሙሉ እንትን ብሎ ኢማጂን ጋር ሳይቸግረው ምንም ነገር ሳታጣ መጣው በሁለት እግር ለመቆም ግን አደርገዋለሁ ብዬ አስቤ ስለነበር የሆነ ግን ፋይናሊ ተመስገን እግዚአብሔርም ይረዳሻል። የምር እግዚአብሔር ይደርሳል ሁሉ። ግን እንዴት አለፍኩ ያንን ቤት ኪራይ መክፈል የከበደህን ታይም፣ የተራብክበትን ታይም፣ ጸሎት፣ ስራ ያጣህበትን ታይም? የምር ጸሎት ወሳኝ ነገር ማርያም በጣም ከዛ ደግሞ ስታገኝ አስራት በጣም ወሳኝ ነገር አስራት በኩራ በጣም ወሳኝ ነገር። አሁን ታውጣለህ? አዎ አስራት ያው ጌታ የምር ኤኒ ከምታገኘው ብር ላይ ኤኒ ምንም ይሁን ገባሽ? ነገ እንደምታጩ ያወቅሹ ዛሬ ብታወጪው እንዳይቆጥሽ ለአስራት ደግሞ ነገ ታገኘዋለሽ። እርግጠኛ ነኝ የምነግርሽ ነገር ነው። ይሄ ለሁሉም ሰው ነው ባይዛወይ የምር ይሄ ለሁላችንም ነው። አስራት በኩራት ይሄ አንዳንዴ በሌለ ታይም ላይ ምናምን ብዙ ነገር ያወጣህ ይመስልሃል። ለዛ ከሰሰች ሲጀመር እውነት ብታጪ እንዳይገርምሽ ለዛ ከሰሰች ሻው ካለ ግን አጥሪ ከዛ ባለፈ ገዳማት ምናምን መሄድ እወዳለሁ። የሚያዝናና በጣም ማድረግ የሚያዝናና ነገር ነው። ምንድን ነው አንደኛ እንዳልኩሽ ነው ብቻዬን መሆን አልወድም። በጣም እወጣለሁ ምናምን ከቤተሰብ ጋር ጊዜ አሳልፋለሁ ምናምን። ከዛ ባለፈ ግን ቭሎግ ስሰራ ቪዲዮ ስሰራ ከራሴ ጋር ጊዜ አሳልፌ ለራሴ የሆነ ነገር ሰጥቼ ምናምን ስገባ በጣም ምዝናናው ሰው ነው። ኧረ እኔ ወደ ቤት መመለስ በቃኝ እናቴ። የሚመረረኝ ይሄ ህይወት ያልክበት ታይም የለም ብቻዬን ለመኖር ብቻን ስትኖር በቃ መረረኝ ወደ ቤት መመለስ አለብኝ ያልከው ታይም የለም? በማጣት ውስጥም አላሰብኩም ጭራሽ። ይሄ ወዶ የሄደ ሰውና መንገድ ለጀመረ ሰው ባይመለስ ባይ ነኝ የምር ወደ ቤተሰብ ባይመለስ። ስለሽ ይሆናል ደግሞ
የምር ለሚፈልገው ህይወት ላይ እንደሚደርስ እርግጠኛ ሆኖ መውጣት ነው ያለበት። አንደኛ እርግጠኛ ሆኖ መውጣት አለበት። ገባሽ? ይሄን ነገር አደርገዋለሁ ብሎ አስቦ ከሆነ እውነትም ያደርገዋል። ግን ይሄ መጀመሪያ ለመውጣት በደንብ ሳይዘጋጅበት ከወጣ ችግር ነው። ባይወጣ ባይ ነኝ ሳስብ። በጣም እቅድ ሊነድፍ ይገባል። የሆነ ስትራቴጂ ሊኖር ይገባል። ገባሽ? ስኬጁል አውጥቶ በስነ ስርዓት ይሄ እንደዚህ ባደርግ ይሄ እንደዚህ ይሆነኛል ይሄን አሟልቼ ለዛሬ ይበቃኛል የሚለውን ነገር በደንብ አብቃቅቶ ካረገ ይሆናል። ማይሆን ነገር የለም። ማይቻል ነገር የለም። ከዛ ባለፈ ግን ባንዴ ወጥቼ ልኖር የሚል ሰው ባንዴ አይሆንበት። እንደጠበቀው ላይሆን ይችላል። ሁሉም ነገር እንደጠበቀው ላይሆን ይችላል። ከነበረው ላይ ሁሉ ሊያጣ ይችላል። ገባሽ? ለዛ ቀስ ብሎ አጥንቶ አይቶ ፈልጎ በዛ ደግሞ ይሄ ነገር ይሆነኛል ብሎ አስቦ ከሆነ እንዳሰበው ደግሞ ይሆናል። እንዴው ማሳረኩት መሰለኝ እንዴ? አይ በጣም አሪፍ ነው። እንዲጨስ ብዬ የምር አሪፍ ነው። አንደኛ ትችያለሽ። ሲጠጣ ደግሞ ዋናው ሲጠጣ ነው። እቺን ራሴ አጽድቼ ስሜ እንዳይጠፋ። ይሄ ከዚህ ቤተክርስቲያን ስትመጣ ቄጤማ ያ አርጌ ምናምን ማቀርበው ያ በዚህ ሰርቪስ ነው። እንትኖች ደግሞ ሲያምሩ። እቺም ጊፍት ናት። ጊፍት ነው። ያ ፕሮሞሽን ይሄንንም ፕሮሞሽን ይሰጣል ከጎጆ ሆምስ ጉድ የምትባል ጸዴ በቃ ጥንቅቅ ያለ ሰው ማለት ሙሉ እቃው ምናምን ምንም እንከን አታገኝብኝ ያለሽ ጋይስ ዩት ነው። እሱ ወንድ ነው ዋሸሽ ምናምን እንዳትሉ፣ ግን አንድ ልቃሚ የለውም። ጎረቤቶች ጋር ያለ ኮኔክሽን እንዴት? በጣም ጎበዝ ነው። ጎረቤት አለ? አዎ 14 ተከራይ ያለ ወይስ? ኦፍ ኮርስ። ግን ጎረቤት አለክ? ሪል ጎረቤት ነበር የድሮ ቤት። ያው እዚህ የለው። የሆነ ቡናም ትጠራራው ነው። ቶሎ ነው የምወጣው። የሆነ ገባለው ቶሎ እወጣለሁ ምናምን ነገር አይመችም። አትተዋወቁ? እንተዋወቃለን። ሁላችንም ባይን ምናምን እንተዋወቃለን። የሆነ አርጀንት ነገር ኖሮ በስልክ ምናምን እናወራለን። ከዛ ባለፈ ግን ብዙ እንትን የለም። ቤት እየመጡ ምናምን ነው እንደዛ አይነት ነገር አለ። አብሮን ቁርስ ምናምን የምንበላው ልጅ አለ። በቃ ከሱ ጋር በጣም እንገባለን እንጂ ወፍ የለም። ከለሩ አንቺ ሽታው ማርያም በጣም ከለሩ አንደኛ ሽታው ብራውን የሆነ ቡና በጣም አንድ ይስኮል ነው የሚያደርገው። ኪዳን ማርያም ላለቅሰው እንትን አለኝ። ሳብኩት ዱቄቱን። ሰውን ብቻውን ለመኖር ሳስብ ሜንታሊ ይሄን ሬዲ መሆን አለባችሁ የምትላቸው ነገሮች ሜንታሊ መጀመሪያ በደንብ ገንዘብ ሊኖር ይገባል። ፋይናንሻሊ ነው በደንብ ሜንታሊ ሳይሆን ፋይናንሻሊ። የምር ሜንታሊ እኔ እንጃ እንዴት ልበል፣ ካመንሽበት ይሆናል እኮ ሁሉም ነገር አይደል? የምር አደርገዋለሁ። እኔ አሁን ይኸውልሽ ምን አይነት ሰው ነኝ፣ የሆነ ነገር አደርገዋለሁ ካልኩ ማደርግ አይነት ሰው ነኝ። ከማድረግ ወደ ኋላ አይደለም። አድርጌው ካላረኩት በስተቀር አልረጋጋም እና እንደዛ አይነት ሰው ነኝ። ሶ ፋይናንሻሊ ስንት ትላችኋለህ? መነሻ ከአንተ በደንብ ይዘጋጁበት ነው። እስከ 20 ሺህ የምር ምን አይነት ቤት ነው? ስቱዲዮ ራሱ አንድ ክፍል እኮ በጣም ተወዷል። ኖ ለምን ስቱዲዮ ብቻ የምታስቡት? ለላጤ ትልቅ ቤትማ እንዴት ይሆናል? ኖ ትልቅ ቤት አይደለም። አሁን ስቱዲዮ እኮ ትልቅ ቤት ነው ለላጤ እያልኩ ያለሁት ባለ አንድ ክፍል እኔ እንደምኖርባት አይነት ባለ አንድ ክፍል ሚንስ ሳሎን አለው፣ መኝታ ቤት አለው። ኖ እኔ የምኖርባት ቤት አንድ ክፍል ቤት 10 ሺህ። አሁን ላይ እኔ የምመክራችሁ ከ10 ሺህ በታች ማግኘት በጣም ከባድ ነው። በጣም የምር ወይ ሰፈሩ ራቅ ያለ ካልሆነ በስተቀር እንደ ሰፈሩ ይወስኗል። ግን የተሻለ ቦታ ሆኜ የተሻለ ቤት ተከራይቼ የሚል አይነት ሰው ካለ በአንድ ክፍል 10 ሺህ ብር መስጠት ነው። ቡና ሲጀመር ቡና የሚጠጣ ሰው ሁሌም አራዳ ነው። የነቃ የገባው አይ ደስ ይላል። እኔ አልችልም ሆነስትሊ ስፒኪንግ። መጣች ነው መጣች ለላ ግን ትገነፍላለች ወይ ነው እውነት። በዚህ አጋጣሚ አንተን ኢንስፓየር የሚያደርግህ ላጤ ሳትሆን በፊት የምታየው ሰው ማን ነበር? እግርጥሎኝ ማለት እንዴት ልበልሽ፣ ላጤ ሆኜም ራሱ እያየኋት ነው ሞር ኢንስፓየር ነው የጀመርኩት። ኦኬ እግርጥሎኝ በጣም ኢንስፓየር ታደርጋለህ በጣም። ሺ ሶ ኒት ክሊን ስቴቲክ በቃ ዝንጥ ያለች ምናምን ቡና አቀራረቧ ምናምን የሆነ አውት ኦፍ ካልቸርም ነገር ነችም። ካልቸርም እንዳለ ሆኖ ሞር በጣም በቃ ካልቸሯ ይመቸኛል። ዩር ታይፕ እንደዛ አይነት ነገር ነው በጣም። እናውራ ግድ የለሽ። ቡናችን የት ነው? ቡና እዛ ሳሎን ኪያራ እንደው አድርገው ገያም አለው ለደለስ የምታራግብበትም አለ። ይዤልሽ ልምጣ እቺን የት ጋር ላድርጋት? ያ ቆይ እሺ፣ እሷ ይዤልሽ ልምጣ። እዚች ጋር ላድርጋት።
ማይ ጋድ እስኪ ጋይስ መጽሐፍ ነገር እዚህ ጋር ኤፍሬም ታምሩን ትከፍታላችሁ። ኧረ እኔ እዚህ ቤት አልወጣም። ኧረ ሙኒ ደባል እንዴት አባቱ ነው የሚያምረው። እኔ እኮ አንዱም የለኝ እቺን ቢሰጠኝ ራሱ ይበቃኛል። እኔስ እዚህ ነው ቡና ማፈላለህ። ችግር አለው? ኢትስ ኦኬ ኢትስ ኦኬ ባይሆንስ? ኢትስ ኦኬ ባይሆን ውጪልኝ ነው ማርያምን እንዴ መጥቷል። ይኸውልሽ መጥቷል። እዚህ ጋር አሁን በቃ ኦ ማይ ጋድ አይው ኧረ ወይኔ ሙኒ እኔ እውነት ለመናገር እዚህ መሬት መቀመጥ እወዳለሁ። ማለት ማርያም እኔ መሬት በጣም ወድስ ፎጣ እስኪ ታላ አምጣው እስኪ ፎጣውን አምጣው እስኪ ለአንድ ቀን ደልቀቅ በል ሙኒ ይሄው አንድ ቀን ክብር እንግዳዬ ወይ ባልሄድስ ችግር አለው? ኢትስ ኦኬ እንደ ቤትሽ። ስኳር ስንት ማንኪያ? ሁለት ከግማሽ። ሁለት ግን አሁን መቼም ጓደኞቼ ቢያዩት ይሄን ሁለት ከግማሽ ነው የሚሉኝ። በጣም 4-3 እወዳለሁ። በቻልከው መጠን ግን ለመቀነስ ሞክር። አንድ በቂ ነው። ከአንድ ብቻ ቡና መጠጣት ካሰበ ሁለት ታደርጊዋለሽ፣ ከዛ አንድ ታደርጊዋለሽ እያለ ታስለምጂ። ግን በቃ የሰው ልጅ ቡና መጠጣት ካሰበ ስኳር በቃ በባዶ እግዚአብሔር በቃ የሆነ ቡናውን ቴስት እንትን የምታደርገው ሰከነ። ግን እስቲ ቼክ አድርጊ ይታይ ቡና እሺ፣ እንዳትወረጂ። ኦ ማይ ጋድ አንቺ ከለሩ ራሱ ጸዴ ነው። ደግሞ እንካን እንዳታወጡ። አንተ መካከለኛ ቡና ነው ወፍራም ብዙ አልወድም ብላለ። ያ ስንት ቡና ነው የምትጠጣው? ስንት ስኒ? አረ 3-4 ጠጣለሁ። ጌታ ማርያምን ፈላ ስፔሲፊክሊ ሊሚት የለውም። የቡና ሊሚት የለውም። እሺ ቡናችን እየጠጣን ያበደ ቡና ጸዴ። እሱ ሶስተኛውን ነው እየጠጣ ያለው። ይሄ ሶስተኛ፣ እኔ ገና ሁለተኛው። ያ አሁን እንትን እያለ ነው እየሰራ ነው ቡና ነቃ ብለህ ልታወራ ነው። በጣም ብዙ ነገሮችን ተጫውተናል። እርግጠኛ ነኝ በጣም ብዙ ነገሮችን እግዚአብሔር እኔ ራሱ ያላሰብኳቸውን ነገሮች ጠይቄሃለሁ፣ አውርተናል ምናምንና ላጤ በጣም የማትረሳው ከባዱ ጊዜ በቃ ያቺ 5 ወሯ ቤት በቃ መከፍለውም አልነበረኝም። ከዛ በጣም ሆኝም ነገር ነበር። የሆነ ብቻ ታርጌት ሲኖርሽ ሆድሽንም ቆልፈሽ እንትን ትያለሽ ትወያለሽ። ሀሳብ ሲኖርሽ ባይዘው ሆድሽም ይጠግባል የሆነ ሰዓት ላይ እና ይሄ ሳላውቀው በጣም ራሴን እየጎዳሁ ምናምን ነገር ሄድኩ። ከዛ እንዳልኩሽ ስልኬን ሌባ ሰረቀው። ከዛ በኋላ ጥንቅር ብሎ ይቅር በቃ ሁለተኛ ላይ ቲክቶክ አልሰራ ምናምን ባይዘው ትቼ ነበር እንዳለ ቲክቶክ ሶሻል ሚዲያ ያ በቃ ለምን ይሰራል ምናምን። ከዛ ይሄ ሁሉ ማለት ትቼ ከዛ እናቴ ናት በቃ አሁን አንዴ ሆኗል ጀምረዋል ከጀመርክ ባታቋርጠው ምናምን ነገር ብላ በስርዓት ኢቭን እቁብ ገብቼ ምናምን ስልክ የገዛሁት እቁብ ገብቼ ከማዘር ጋር ማርያምን እቁብ ገብታ እኔም ገብቼ ሼር አድርገን ነው ስልክ ገዝቼ ከዛ አሁን ያው ቀይሬዋለሁ። ግን በዛ በጣም ነው የተለወጥኩት አልኩሽ። ከአንዳንድ ብቻዬን መኖሬ ይሄን ነገር ሰጥቶኛል። ቤተሰብ ጋር ብኖር ኖሮ ይሄን ነገር አሁን ያለኝን ሙኒ አላገኘውም በቃ አላደርገው የምትላቸው አላገኘውም በጭራሽ። ምን አገኘህበት? ብቻ ማለት ቱ ማች ሌዚ ይሆን ነበር ስልሽ እንዴት ልበልሽ ሞራል አይኖረኝም በስርዓት ከቤተሰብ ጋር ስትኖሪ ባይዘው ይሄ በራስሽ ማድረግ ታቆሚና ከቤተሰብ ብቻ ትለምጃለሽ። ገባሽ? በራስሽ ግን ስታረጊውና ባይ በቃ ሁሌ ከኔ መምጣት አለበት ስቲ ታርጌት አለሽ። ገባሽ? ሁሌ ካንቺ ይወጣል አንቺ ታረጊዋለሽ፣ በእቅድ መሰረትም አንቺ ትይዣዋለሽ። ከዛ ባለፈ በቃ ሃው ቱ ማኔጅ የሚለውን ነገር ራስሽ ነሽ በደንብ እንትን የምትጫወቺው። ገንዘብ አያያዝ ላይ ቤተሰብ ላይ ያለህና አሁን እንዴት ነው ሃው ቱ ማኔጅ እንዴት ነው ማኔጅ የምታደርግ ገንዘብ አያያዝህን ፍላጎቶች እንዴት ነው ማኔጅ የምታረጋቸው? በጣም ሳላስቡ የሆነ ጊዜ የስራ ወቅት ይሆንብኛል። አንድ ወር ሙሉ አሁን ስራ የሚሆንብኝ ሰዓት አለ። በጣም ይሄ ፕሮሞሽን እየበዛ ሄዶ ከሰው ጋር የምሰራው ነገር ምናምን ነገር ኖሮ በጣም ይበዛብኛል። ከዛ ግን መጀመሪያ በጣም የማወጣው እንዳልኩሽ ትራንስፖርት ነው። ከዛ ባለፈ ከትራንስፖርት ባለፈ ትልቁ ወጪ ትራንስፖርት ነው። ያ ከዛ ባለፈ የቤት ኪራይ ነው። ከዛ ባለፈ ደግሞ በቃ ይሄ ራሴ ለራሴ አንዳንድ የምገዛቸው ነገሮች ምናምን ነገር አሉ። ከሱ አልፎ ተርፎ ግን ቤተሰቤን ነው ማስተዳደረው። ገባሽ? ይሄ ሁሉ እንዴት ነው ማኔጅ የምታደርገው ካልሽ እንትን አለ። ይሄ ምን አይነት ሰው መሰልኩሽ? አሁን ለምሳሌ አንዴ ብር አገኛለሁ። ለምሳሌ 50 ሺህ ባገኝ አሁን 10ሯ ለቤተሰብ የሚይዛት ከሆነ ከ10ሩ 5,000 አስራት የሚገባ ከሆነ ቀሪው የቤት ኪራይ 25 የሚከፍል ከሆነ ቀሪው አስቤዛ ላይ ወይ ትራንስፖርት ላይ ገባሽ? እንደዚህ አይነት እንትን ማለት እንደዚህ ነው ማኔጅ የማደርገው። ከቤተሰብ ጋር እያለ ብቻ ተሻሽላል። እዚህ አሁን ዝም ብለን ከቤተሰብ ጋር እያለው በጣም ነበረ ብር ማጠፋ በጣም
ማለት ያኔ ምን ነው ቢይዞ ኖሮ አሁን እንትን ከዚህ የበለጠ ሰው ነበረ። ግን እንዳልሽው ነው በጣም ተማሪ ብር ይዛል በደንብ ተማሪ ጋር ብር አለ በጣም ብር አለ። ግን አያያዙን ከዛ በዛ እድሜ ካለመድሽበት ይለምድብሻል። በዛው ትቀጥያለሽ። በቃ ሁሌ አጥፊ ትሆኛለሽ፣ ሁሌ አውጪ ትሆኛለሽ ምናምን ነገር። ግን አያያዙን ማወቅ አለብሽ በደንብ ስኬጁል ይዘሽ በስነ ስርዓት ለዚህ ይሄን ያህል ትራንስፖርቴን ካወጣው ለዚህ ይሄን ያህል ከጓደኞቼ ጋር ስዝናና ሼር ካረኩበት ለዚህ ያህል ደግሞ ይቀመጥ። ዋይናት አካውንት ውስጥ እኮ ሲቀመጥ ትንሽ እኮ ደስ ይልሻል። በጣም ገባሽ? ሲወጣ ብቻ እንዳለ ስታስብ ብር አካውንት ላይ ኮንፊደንስ ይሰጥሻል በጣም ሶ ቢቀመጥ ወይ ሀፉ። ጓደኞች አሁን አንተን ሲያዩ ምንድን ነው የሚሰማቸው? ምን ይሉሃል? ቤት ጓደኞች ሲመጡ ከቤተሰብ ጋር የሚኖሩ ጓደኛ ሲመጡ ምን ይሉሃል? ይሄ በጣም ነው ደስ የሚላቸው ከምነግርሽ በላይ የሆነ ሞቲቬት አታረጋቸው በጣም እና የሆነ ነገር አይተው ምናምን ነገር እሺ አሁን ምን ጎደለሽ? እግዚአብሔር ምንም እንኳን ጎደለ ምናምን ይሉኛል። በቃ ይሄ በጣም ሞራል የሚሰጥ ጓደኛ ነው ያለኝ ሁሉም ማለት ነው። እና የምር በጣም ወዳቸው ይሄ በውድቀቴም በከፍታዬም ሁሌም አሉ ሁሌም። እና ከዛ ባለፈ ቤተሰብ ያለ በጣም ሞቲቬት ያደርጉኛል። ይዞ ደርሰሃል፣ በርታ፣ ኮራባለሁ ምናምን ስትባይ የምር መንገድሽ ሁሉ ክፍት ይሆናል፣ ደስ ይልሻል። ከዛ ባለፈ በቃ ሞቲቬት የሚያደርግ ጓደኛ በጣም ነው ያለኝ። ይሄን ፍላጎት ምናምን ይፈልጉታል፣ ግን ዋንዴ ግን ከዚህ የተሻለ እንደማገኛቸው እርግጠኛ ነኝ። እኔ ካለሁበት ሁሉ የተሻለ ፋይናሊ በጣም ሻምጠይቅ ላጤ ለመሆን ለሚያስብ ለኔ ፎሎወሮችም ከዚህ በኋላ ለኔ ሰብስክራይብ አድርጋችሁ የምትከታተሉኝም ከዚህ በኋላ ለምታደርጉኝም የምትመክራቸው ነገር ብቻ መኖርን በጣም ከባድ ቢሆንም ግን የሆነ ጊዜ አቅደሽበት ወጥተሽ መኖር ከጀመርሽ የሚያቅት ነገር የለም። ግን ለመውጣት በደንብ መዘጋጀት አለብሽ። በደንብ እኔ ብቁ ነኝ ወይ ብለሽ ራስሽን መፈተሽ አለብሽ። በጣም አደርገዋለሁ ወይ የሆነ ብቻዬን ሆኜ ብዙ ነገር አፈራለሁ ወይ ብሎ ከራሱ ጋር አውርቶ የጨረሰ ሰው እርግጠኛ ነኝ የተሻለ ቦታ ይሆናል። ግን ከአንዳንድ ይሄ ጥድፍ ያለ ነገር ወጥተሽ እኖረዋለሁ ምናምን ነገር ብለሽ እንደፈለግሽው ከእቅድ ውጭ ነው የሚሆንብሽ ሁሉም ነገርና በአንዴ ውሳኔ የሚሆን ነገር አይደለም። በደንብ አስበሽበት አይተሽ አጥንተሽ ይሆናል ብዬ የማስበው ነገር ነውና ተዘጋጅቶ የወጣ ሰው ካለ ይውጣ ባይ ለሞታ ሰው ካለ ይውጣ። ተዘጋጅቶ ደስ ይላል። በጣም ፊሊንግ አለው በጣም ግን ይሄ ፊሊንግ አሁን ለምሳሌ ቤተሰብ በጣም ጫና ያደርግብሻል አይደለ? ከነሱ ጋር ስትኖሪ የደረሽ ምናምን መሸብሽ ምናምን ነገር ያ ራስሽ ማኔጅ ስታደርጊ በጣም ከምንም በላይ ደስ ይላል የምር። እኔ አሁን አንዳንዴ ውጪ በማመሽበት ሰዓት አረ በጊዜ ወደ ቤቴ መሄድ አለብኝ ምናምን እላለሁ፣ ለምዶብኝ ማለት ነው። ግን ቆመ ብዬ ሳስበው ብቻዬን ነኝ እኮ ምንም የት ገባ የት ወጣ የሚል ሰው የለም። ግን የት ገባ የት ወጣ ማለት ያለብኝ ለራሴ ነኝ። ያንን እኔ ራሴ ኮንትሮል ማድረግ የምችል ከሆነ የምር በጣም ብቁ ነኝ ማለት ነው። ራሴን ለማስተዳደር ብቁ ያለ ነው ሰው ባይወጣ ባይ ነው። ከባድ ነገሮችም ማለት ከረንትሊ በተለይ ትንሽ አሁን አንዳንዴ ወላጆች ቤተሰቦች ድንገት ጸብ ስለተነሳ ስለተጣሉ ምናምን ነገር ይወጡና ምንም ሬዲ ሳይሆኑ ብዙ ነገር ያጋጥማቸዋል። ገባሽ? አወዳደቅሽን በስትክክል አስበሽበት እርምጃሽን ካሰብሽበት የትም እንትን ትያለሽ። ዋናው አንቺ እኔ ለራሴ ብቁ ነኝ፣ ራሴን ለብዙ ነገር መከላከል እችላለሁ፣ ለራሴ አድርጌ ራሴን አስደስታለሁ ብለሽ ካመንሽበት በቃ በቂ የምር በጣም በቂ። ከዛ ባለፈ አሁን ኑሮ እየተወደደ እየሄደ ነው። በደንብ ምንም ሳታዘጋጂ ድንገት መውጣት ከባድ ነው። እስቲ እኔ በወጣሁበት ታይም ራሱ አይደለም ኑሮ አሁን በጣም ከባድ ነው። ማርያም እያለን እየኖር ነው ራሱ እኛ የሆነ ለምን እንደ አዲስ ሁሌ ተከራይ ሆንኩ ይመስለኛል። በደንብ ተዘጋጅታችሁበት ካልሆነ አይወጣም። በደንብ ፕላን። ከዛ ባለፈ እናንተን ደግሞ በጣም የማመሰግነው የምር አክብራችሁ ስለመጣችሁ እኛም ደግሞ አክብረን እሺ ብለህን እንግዳዬ ስለሆንክ ለላጤዎች ፕሮግራም እንግዳ በላይ ካሳዩት ይልድ እሷን ደግሞ በደንብ ሰብስክራይብ እያረጋችሁ ሰብስክራይብ ሼር እያረጋችሁላት በደንብ እንትን በሏት፣ ሰፖርት አድርጓት። ጀግና ነች። የማይደረስ የለም። በደንብ ከፍ ያለ ቦታ ደርሰሽ ደግሞ እንገናኛለን። በጣም ሂዝ ካይንድ ስጠይቀው ሁላ ወዲያው ነው እሺ ያለኝ ምናምን አላምታተሙን ለማርያምን እና የላጤዎች እንግዳ ሆነ ካንተ በጣም ብዙ ነገር ይማራሉ ላለው ሁሉ ጊዜ ከኔ ካንተ ከተለያየ ሰው ነው ብዙ ነገር ኤክስፒሪየንስ ሰው የሚወስደው ምናምንና አክብረኸኝ እንግዳዬ ስለሆንክ በጣም አመሰግናለሁ። ላጤነት ይለምልም። እፈሽ ይመቻችሁ። ባይ ቻው።